አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሹክ ዩቲዩብ ቻናል ቤተሰብ የሆናችሁ በሙሉ እንዴት ናችሁ? ደህና ናችሁ? እንዲሁም በመዳም ቤትም ያላችሁ ሀገርም ያላችሁበት ሰላማችሁ የብዛ እላለሁኝ። ዛሬ ማቀርብላችሁ ለበለዘ ፌት ማለት ነው የሚጠቅሙት ነገሮች። በረዶ ለበለዘ ፌት ይጠቅማል። እንዴት ነው የሚለው? በረዶ በንጹህ ጨርቅ በመጠቅለል የፊታችን ቆዳ ላይ ለ5 ደቂቃ ያህል ማስቀመጥ ቆዳችን በሙቀትና በፀሐይ ምክንያት ያምራል። ቆዳችን በሙቀትና በፀሐይ ምክንያት እንዳያባብጥና እንዳይበልዝ ይጠቅመናል። ጨርቁና በረዶውን ንጹህ መሆን አለበት። ፊታችን በልዞ ቀይ እንዳይሆን ቆዳችን ያረጋጋዋል ማለት ነው። ቀጣይ የሚሆነው የሎሚ ጭማቂና ከኮመሜላ ቅጠል ለበለዘ ፊት ይላል። ጉድፈላይ ነገር እንደሆነ ምን እንደሆነ አላውቀውም። እና አጠቃቀሙ የሎሚ ጭማቂና ከሞሜላ ቅጠል ለበለዘ ፊት ይሆናል ማለት ነው። የሎሚ ጭማቂና ከሞሜላ ቅጠል አንድ ላይ በውሃ ማፍላትና መታጠብ። ይህ እንፋሎቱ ፊታችን ለማጥራት ባሻገር ለጉሮሮ ችግርና ለታፈነ አፍንጫ ምርጥ ነው። ካሞሜላ የበለዘ ቆዳን በማረጋጋት ፊታችን ቀይ እንዳይሆን ይከላከላል። ቀጣይኛው ደግሞ የእንጆሪና ኮምጣጤ ለበለዘ ፊት አጠቃቀሙ ደግሞ እንጆሪና ኮምጣጤ ለበለዘ ፊት 3 እንጆሪዎች በመቆራረጥ በማንኪያ መፍጨት እና ጥቂት ኮምጣጤ በመጨመር ማዋሃድ። ከዚያ ፊታችን ላይ በወፍራሙ መለጠፍ። ከ20 ደቂቃ በኋላ ፊታችን ለብ ባለ ውሃ መታጠብ። ማታ ላይ ከተቀባን ለረጅም ጊዜ ወይም ተቀብተን በማደር ትራሳችን በፎጣ በመሸፈን መተኛት። ጠዋት መታጠብ። ይህ ስክራብ ፊታችን ላይ ቀዳዳ ካለ እና ነጭ ነገር ካለው በጣም አስፈላጊ ነው። ቀጣይ የሚሆነው ደግሞ ማር፣ ሎሚ እና ሀርድ ለበለዘ ፊት 1 ማንኪያ ሀርድ፣ 1 ማንኪያ የሎሚ ጭማቂ፣ 1 ማንኪያ የእርድ ዱቄት ሶስቱንም አንድ ላይ መቀላቀልና በማንኪያ እስኪጣበቅ ድረስ ማማሰል። ከዚያ በሁለት ጣታችን ፊታችን ላይ መቀባትና ለ3 ደቂቃ ያህል ማሸት እና ለ5 ደቂቃ አቆይተን በቀዝቃዛ ውሃ መታጠብ ለበለዘና የቀላ ቆዳችንን እንዲረጋጋ ያደርጋል ማለት ነው። በሳምንት 3 ጊዜ በመጠቀም ሙሉ የተፈጥሮ ቆዳችን መመለስ እንችላለን ማለት ነው። የሚጠቅሙ ለምንድን ነው? ለበለዘ ፊት ማለት ነው። ቀጣይ የሚሆነው ማር፣ ሎሚ፣ እርድ ብያለው። ቲማቲም እና ሎሚ ለበለዘ ፊት አጠቃቀሙ ደግሞ ቲማቲም በመፈቅፈቂያ መፈቅፈቅ ወይም ማጥቀቅ። 1 ማንኪያ የሎሚ ጭማቂ ጨምረን መቀላቀል ወይም በማንኪያ መምታት። በንጹህ ጥጥ እየነከርን የበለዘው ቆዳችንን እየቀባን በስሱ ማሳጅ ማድረግ። ለ5 ደቂቃ አቆይተን በቀዝቃዛ ውሃ መታጠብ ማለት ነው። ይህም ለምን ይጠቅመናል? ቲማቲም እና ሎሚ ለበለዘ ፊት ይጠቅማል ማለት ነው። አጠቃቀሙ ነግሬያችኋለሁ። ቀጣይ የሚሆነው ድንችና ቆምጣጤ ለበለዘ ፊት ግማሽ ድንች ያን1/2 ማለት የአንድ ድንች ግማሽ በመፍጨት ጥቂት ቆምጣጤ በመጨመር ፈሳሹን በንጹህ ፊታችን ላይ በመቀባት ማደር። ተቀብተን ማደር ማለት ነው። ጠዋት ላይ ስንታጠብ ፊታችን እንደ እምቡጥ አበባ የፈካ ሆኖ እናገኘዋለን ማለት ነው። ቀጣይ የሚሆነው ሎሚ እና የወተት ዱቄት ለበለዘ ፊት አሪፍ ነው። 4 የሻይ ማንኪያ የሎሚ ጭማቂ፣ 2 ማንኪያ የወተት ዱቄት፣ ሁለቱንም አንድ ላይ መቀላቀል። ከዚያ ፊታችን ታጥበን በፎጣ ማድረቅ።
ከዚያ ውህዱን ፊታችን ላይ መቀባት፣ ለ30 ደቂቃ ያህል ማቆየት፣ ለብ ባለ ውሃ ፊታችንን መታጠብ እና ለምን ይጠቅመናል? ለሎሚና የወተት ዱቄት ለበለዘ ፊት ይጠቅመናል ማለት ነው። ቀጣይ ደግሞ የሚሆነው ኪያር እና ሎሚ ለበለዘ ፊት ይጠቅማል ማለት ነው። አንድ መካከለኛ የሆነ ኪያር በመፍጨት በመፈቅፈቂያ ማጥቀቅ፣ ግማሽ የሎሚ ጭማቂ ግማሽ ማንኪያ እንደማለት መሰለኝ፣ አንድ ማንኪያ ጥሬ ወተት፣ ሁሉንም አንድ ላይ መፍጨት ማዋሃድ፣ ከዚያ የበለዘ ቆዳችን ላይ መቀባት፣ ከ10 ወይም እስከ 20 ደቂቃ ያህል አቆይተን በቀዝቃዛ ውሃ መታጠብ። ኪያር የቆዳችን ሴሎች ለማነቃቃት ጠቃሚ ነው ማለት ነው። አብዛኛው ጊዜ ሀገራችን ላይ እንጠቀመውም ኪያር እዚህ የአረብ ሀገራት ስንሆን ነው እንጂ። ቀጣይኛው ርዕስ የሚሆነው ለበለዘ ፊት እሬት ወይም ኦሊቬራ እና ሎሚ ለበለዘ ፊት። በፀሐይ ለተጎዳ ቆዳ እና የበለዘ የፊት ቆዳን ለማከም 3 ማንኪያ የእሬት ጭማቂ ጄል፣ 1 ማንኪያ የሎሚ ጭማቂ፣ 1 ማንኪያ ስኳር፣ ሁሉንም አንድ ላይ መቀላቀል የበለዘ ፊታችን ላይ እየቀባን ለ2 ደቂቃ ያህል ማሳጅ ማድረግ። ከ20 ደቂቃ በኋላ ፊታችንን በቀዝቃዛ ውሃ መታጠብ። ይሄም ለምን ይጠቅመናል? ለበለዘ ፊት ማለት ነው። እሬት ኦሊቬራ ማለት ነው እና ሎሚ ለበለዘ ፊት ይጠቅመናል። ቀጣይ ደግሞ ለበለዘ ፊት የሚጠቅመው የነአና ቅጠል እና ቆምጣጤ ለበለዘ ፊት 6 ቅጠል የናና ቅጠል 6 ግማሽ ማንኪያ ቆምጣጤ ወይም ሎሚ፣ ያ ቆምጣጤ ከሌለ ወይም ሎሚ ማለት ነው። ሁሉንም በአንድ ላይ መፍጨት። ከዚያ ፊታችን ላይ ውህዱን መቀባትና የበለዘና ቀይ የሆነ ቆዳችንን ለ2 ደቂቃ ያህል በውህዱ ማሳጅ ማድረግ። ከዛ ከ5 ደቂቃ በኋላ በቀዝቃዛ ውሃ መታጠብ ማለት ነው። ይሄም ለምን ይጠቅመናል? ለበለዘ ፊት ይጠቅመናል ማለት ነው። እና አትክልቶች ለፊታችን ጠቃሚ ምግቦች። አትክልትና ፍራፍሬ መመገብ ለፊት ፍካት ምርጥ ነው። ለፊታችን ጥራት ማለት ነው። የአማረ ፊት በቂ ውሃ መጠጣትም ይጠቅማል። እንቅስቃሴ ማድረግ፣ የራሳችን ጨርቅ ንጽህና መጠበቅ፣ ቫይታሚን ኤ፣ የሎሚ ጭማቂ፣ ፊትን መታጠብ፣ በጋለ ውሃ መታጠብ። በጋለ ውሃ ታጥበን ለመላጥ ነው እንደ ዶሮ። አስተፈሩላ በሳሙና መታጠብ፣ ፎጣ ፊታችን መጠቀም፣ የሆነ ክሬም ነገሮች ተጠቃቀም። የክሬም ምርጫ ፊታችን የሚስማማንን ክሬም አይነቶች መጠቀም ለፊታችን አሪፍ ነው ማለት ነው እላችኋለሁ። እንግዲህ የዛሬ ርዕሳችን ይሄ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም እላችኋለሁ። እና ምን ነበረ ትንሽ ጨመር ላድርግላችሁ። ምንድነው እሱም ኢትዮጵያ ላይ ሆነው የሚከታተሉን ሰዎች አይቆጥርም፣ ምንም እንትን የለውም። ዩቲዩብ ከሀገር ውጭ ላለ ሰው እንጂ ኢትዮጵያ ሆኖ ለሚከታተሉት አይከፍልም እይታው ምናምን የሚባል ነገር ሰማሁ ማለት ነው። ይሄ ነገር እንዴት ነው? አንዳንዱ ደግሞ በቪፒኤን ነው ምንድን ነው የሚባለው ይሰራል፣ ቢታይም ይቆጥራል ምናምን የሚሉ ሰዎች አሉ። እስኪ እሱ ነገር አረጋግጡልኝ። ያው ብዙ ጊዜ ሰርች አድርጌ ሳይ ዩቲዩብ ላይ ኢትዮጵያ ሆኖ ብዙ እይታ ኖሮት ምንም ነገር ያው ክፍያ የሌለው ሲያሳዩ አይቻለሁ ማለት ነው። ማለት ሀገራችን የዩቲዩብ ቻናል ፕላትፎርም ላይ የለችም። ሁሉም ሀገራት አሉ፣ ብቻ ኢትዮጵያ አልተካተተችም ማለት ነው። ያው እዛ ሆኖ ወደ ውጭ ኢትዮጵያ ሆኖ ዩቲዩብ ለሚሰሩት ከሀገር ውጭ ሰው ሲያየላቸው ነው ብር የሚቆጥረው ነው። እንደዛ ነገር ነው ማለት ነው። ሀገር ውጭ ሆነን ኢትዮጵያ ቁጭ ብለው ለሚያዩልን ደግሞ ለእኛ ምንም ትርጉም የለውም እንደማለት ነው። እና እንደዛ ነው እላችኋለሁኝ። ብቻ ሌላም አዳዲስ ነገሮች ካመጣ የነገራችን ኮመንትም ላይ አስቀምጡ ማለት ነው።
ዛሬ በዚህ አበቃን። በቀጣይ በአሪፍ ቪዲዮ እስከምንገናኝ መልካም ጊዜ ብያለሁ። እንዲሁም የመዳም ቅመሞች በያላችሁበት ሰላማችሁ ይብዛ እላለሁ። ቻው